ነገ ጁምዓ ነው። ነቢዩ ዓለይሂ ሰላቱ ወሰላም የጁምዓን ሱብሕ ሰላት ከሌላ የሱብያን ሌላት ቀናት እንደሚበልጥ በሐዲሳቸው ማለት ነው ነግረው። ቢያንስ ኢኽዋኒ የሌላው ቀን የሱብሕ ሰላት ባይገራልንና ቢከብደን እንኳን የነገው የጁምዓ ሱብሕ ሰላት ሊያመልጠን አይገባም። በጀማዓ ካሁኑ ነይቱ የነየታችሁ እንደሆነ አላህ ሱብሓነሁ ወተዓላ የነየታችሁትን ይሰጣል። ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ኢማሙ በይሐቂ ኢማሙ አልባኒ ረሕመቱላህ ሐዲሱን ሰሒህ ብለውታል። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? አፍደሉ ሰለዋት ዐንደላሂ ያኒ ሰላቱል ጁምዓቲ أفضل الصلوات عند الله صلاة الصبح يوم الجمعة في جماعة بلاج هونو مالن بلاج هونو صلاتوج الله زند صلاة الصبح صبح صلاة نوال يوم الجمعة بجمعة كان يسجدوا صلاة الصبح نوال نجر جن ببيت على النبي عليه الصلاة والسلام في جماعة بجماعة مسجدوا የሱብሕ ሰላት በላጭ ከሚባሉ ከሌላ ቀናት ማለት ነው የበለጠ ሰላት ነው። ስለዚህ ኢኽዋኒ የሌላው ቀን እንኳን ሱብሕ ሰላት ባይገራልንም የጁምዓ የሱብሕ ሰላት በጀማዓ ያመልጠን። ለምን ነቢ ዓለይሂ ሰላቱ ወሰላም ይበልጣል እያሉን ነው።